የሆነ ብሔረሰብና የሆነ ሃይማኖት ያገር ባለቤት ነኝ ብሎ ተቀምጧል። ምን አይነት ሚዲያ ላይ መተላለፍ የማይገባ ነውር ጠፋት። አለማክበር ነው። ሚዲያውን የሚከታተሉትን ሰዎች ስለማያከብር ነው። ይሄ ሚዲያ ነው፣ ብዙ ህዝብ የሚያየው ነውር የሆነውን ነገር ማስወገድ ያስፈልጋል። ስለዚህ ያ ደግሞ ምክር ያስፈልጋል። ተመክሮም እኮ የሚመለስ ወጣት ከተገኘ አንድ ሰው ሁለት ሰው በቀን ከተገኘ በቂ። ለምን ተኝቼ ስገላበጥና ነገር አይምሮዬ ላይ ከትቼ እንትን ከምል ቢያንስ አንዲት ነገር እንኳን ብሰነዝርና በዛ እንትን ባደርግ ብዬ ማንም ሰው ገብቶ ቢመክር በተለያየ መልኩ እንትን ቢል ጥሩ ነው። እኔ ፖለቲከኞች ገብተው ቢሰሙኝ ደስታዬ ነው። እኔ እነሱን ስልጣን አልፈልግም። የማንንም ስልጣን ፈልጌ አይደለም። እንደ ህዝብ ግን በሰላም በፍቅር አብረን ልንኖር ስለሚገባ ወላጆች የሚያስረክቡኝ አገር እንጂ ንብረት ስላልሆነ ቢያንስ እንትን ማለት አለብኝ በሚል እንትን ነው። ሌላ ነገር የለኝም እና እኔ የማንም ስልጣንም እንትን አይደለሁም። እኔ ኩላሊቴን ሰጣለ ያለ ወይኒ ቤት እኮ ነው መንሱር የሚገኘው። እድሜ ለሱ ያለችው እኮ ተሰዳለች ገበሬዋ። ዛሬና አስቴር በዳኔ ተነስተው እንደፈለጉ የሚፈነጥዙት በተለይ በዚህ ዘመን አንዳንድ የኦሮሞ ፕሮቴስታንቶች ፓስተሮች የሃይማኖቱ ተከታዮች ሃይማኖቱን ሳትወክሉ ፖለቲከኞች ካድሬዎች ህዝብና ህዝብን ሃይማኖትና ሃይማኖትን ለማጣላት የምታደርጉት እንቅስቃሴ ብታርፉ ይሻላችኋል። ወጥተሽ ይቅርታ ጠይቂ። እናት ቤተክርስቲያን ኦርቶዶክስ ጨቋኝ አይደለችም። አንቺ በሞቱ ሰዎች ተሳልቀሻል። አንቺ ብቀላ እንደሆነ ተናግረሻል። አንቺ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና አማራ ክፉ እንደሆነ አስበሻል። ንስሐ ግቢ፣ ይቅርታ ጠይቂ። አለበለዚያ እጅሽን ታገኛለሽ። እውነት እልሻለሁ፣ እግዚአብሔር ይቀጣሻል፣ እግዚአብሔር ያዋርድሻል። ማንም አያስጥልሽም። የሚያስጥልሻለሽ መስሎሻል። አዎ ልክ እንደ አበባው እንደተባለ ፕሮቴስታንት ካድሬ ሃይማኖት ጠል ኦሮሞ እንዲጠላ የሚያደርግ ለኦሮሞ ተቆርቋሪ መስሎ ኦሮሞ እንዲጠላ የሚያደርግ እግረኛው ሚዲያ ላይ ሄዶ የሚያሳየው አክት ጥይት ሲመጣ እንደዚህ አድርገኝ ተናመለጥኩኝ እኔ ጥይት እንዲህ ብትተኮስ እንዲህ እና ቀለዋን እንዲቀልባታለሁ አየር ላይ እርሳሷን እየሰማኝ ደሚና እግረኛው የሰማኝ እዛ እንዲህ ብትተኮስ እንዲህ ቢጀ እንዲቀልባታለሁ አየር ላይ ከዛ ጥይቷን እንዲህ መልሼ ወደ አንተ ጣል አድርግልህ ሻውንና አንዴ ቆያቁሙ የሚል በሌላ ስብሰባ ላይ ታላላቅ ሀገር ላይ ዋጋ የከፈሉትን ነጎበና ዳጬን ነፊት አውራሪ አብተ ጊዮርጊስ ዲነግዴን የሚኒሊክ ኮንዶም ብሎ ሲሳደብ ማንም የገሰጸው የለም። ኢትዮጵያ የተሰራችበት ፕሮሰስ ልክ አይደለም። ሰፊ የኢትዮጵያን ቴሪቶሪ ያዝ ነው። ኦሮሞን በተደጋጋሚ ስላነሳችሁ ማለት ነው። ኦሮሞዎች ኢትዮጵያ የተሰራችበት ፕሮሰስ ጃገማ ኬሎን ታነሳላችሁ እና ሀብተ ጊዮርጊስ ዲነግዴን ታነሳላችሁ። እነሱ ሚኒሊክ እንደ ኮንደም የተጠቀመባቸው ኦሮሞዎች ናቸው እንጂ ኦሮሞ በኢትዮጵያ ኢትዮጵያዊነት በምትሉት ፕሮሰስ ውስጥ እነ ጃገማ ኬሎ ኮንደም ሆኖ ሊሆን ይችላል፣ እነ ጎበና ኮንደም ሆኖ ሊሆን ይችላል። ሚኒሊክ ተጠቅመውባቸው ጥሏቸዋል። በፕሮሰሱ የተሰራችበትን ፕሮሰስ አልተስማማንም። ለኦሮሞ ተቆርቋሪ መስሎ ኦሮሞ አንገቱን እንዲደፋ የሚያደርግ ዘመኑን በመመካት ህገወጥ የሆነ አለባበስ እየለበሰ ህገወጥ የሆነ ነገር ሲሰራ ለነገሩ እግረኛው ሚዲያ መታወቅ ስለፈለገ ነው እንጂ እንዲህ አይነት ጸያፍ የሆነ ቃለ መጠይቅ መተላለፍ ራሱ አልነበረበትም። ክብረ ነክ የሆነ ጋዜጠኛን ማያከብር፣ ስቱዲዮን ማያከብር፣ ህዝብ ማያከብር እንዲህ አይነት ስራ ለህዝብ መቅረብ አልነበረበትም።
እንዲህ አይነት ነውረኛ ሰው ዛሬ ይነሳሉ አሉ። ዶክተር አብይን በመመካት ወዳጄ ዶክተር አብይ ምንም ማድረክ ምን ትላንት ለኔ ተናግረሃል ብሎ የሚምር አይምሰል፣ የሚተው አይምሰል። ኩላሊቴን ሰጣለሁ ያለው ወይኒ ቤት እኮ ነው መንሱር የሚገኘው። እድሜ ለሱ ያለችው እኮ ተሰዳለች ገበሬዋ። ከለማ መገርሳ በላይ ለዶክተር አብይ የሚሆን ማን አለ? ስልጣን የሰጠ ሞት ነው የሚለየኝ ብሎ የተናገረ የመሰከረ ወዳጅም ወንድምም ጓደኛም የሆነ ማን አለ? እንደው እንጣን ጥጣጣ አበዛችሁ መስሏችኋል። መወደድን የምታገኙ ጥቅም የምታገኙ መስላችሁ ከህዝብ ጋር አትጋጩ። ስርዓት ለሚያልፍ ነገር ለማያልፈው ህዝብ መጥፎ ጠባሳ ነገርን አታቆዩ። አስቴር ትላንት በአረንጓዴ ቢጫ ቀይ ሰንደቅ ዓላማ ልብስሽ ኢትዮጵያዊነትን በሚያነሳ ቃላትሽ ለኦርቶዶክስ ተዋሕዶ ቤተክርስቲያን ያለሽን ክብር ስትገልጪ ነበር የምናውቀው። መቀየር የፈለግሽውን ፖለቲካ መግራመር ትችያለሽ። ማንም ሰው ለምን እከሌ ሆና የሚባልበት ነገር አይደለም። ነገር ግን ሃይማኖትን መንካት ግን አትሺም። በእግር ራስን ለከካት በይ አትበይ። አርፋችሁ ተቀመጡ። አትንኳት፣ ኦርቶዶክስን አትንኳት፣ የሀገር ባለውለታን አትንኳት። ወርቅ ላበደረ ጠጠር እህል ላበደረ አፈር እየሆናችሁባት አስቸገራችኋት። ምን ባደረገች? ኢትዮጵያን በመስራቷ፣ ከውጭ ሃይማኖት ሲመጣ በመቀበሏ። እስልምና እኮ ሲመጣ በፍቅር የተቀበለችው ሃይማኖት ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እስልምናው እኮ የውጭ ሀገር ዜጎች ናቸው፣ ኢትዮጵያውያን እንኳን አይደሉም። ክርስትናው ኢትዮጵያዊ ነው፣ ሕገ ኦሪቱ ኢትዮጵያዊ ነው። ንጉሱ ግን በፍቅር ነው የተቀበለችው። መልካም ነገር ነው ያደረገችው፣ ቦታ ነው የሰጠችው። ይሄ ግንኙነታቸው ቀጥሎ ነበር፣ ይጻጻፉ ነበር ከንጉሥ አርማ ጋር። አስቴር በዳኔ ሳትሆን አስቴር በዳኔ ማንነቷን ንቃ ክዳ ሌላ ማንነት ለመላበስ ስትጋጋጥ የነበረች ሴትዮ ነች። ከዛም አልፋ ደግሞ የኦሮሞ ልጆችን ለማሸማቀቅ ለማሳቀቅ በጣም ብዙ ትደክም ነበረ። መቼም ብልግና የለመደ ምላስ አያርፍምና ሰሞኑን ከዚህ በፊት ልሙትላችሁ ልሰቀልላችሁ ስትላቸው የነበሩትን ሰዎች ነካክታቸዋለች፣ ራሷ ላይ አዝምታለች። እኛ ምንም አያገባንም፣ የራሷን ማንነት ትታ ነው ስትዞር የነበረችው። ዙረት የለመደች ውሻ ለአፏ ሊጥ ካልሆነ ለወገቧ ፍልጥ አታጣም ይባላልና ከቻላችሁ እንደውም ወገቧን በፍልጥ በሉልን። ምንም አንጠይቃችሁም፣ ስለሷ ምንም ነገር አያገባንም። ኦርቶዶክስና እስልምና በታሪክም ሆነ እስካሁን ድረስ ባለው ታሪካቸው በጣም መልካም ታሪክ ነው ያላቸው ማለት ነው። ምንም የሚያዋድድና በጣም የሚያከባብር ታሪክ ያላቸው ናቸው። በጣም መልካም የሆነ ግንኙነት ነው ያላቸው እስካሁን ድረስ። በኦርቶዶክስና በእስልምና ባሉ እምነት ተከታዮች መካከል ያለው በጣም ብዙ የሆነ ታሪክ አላቸው። በጣም መልካም የሆነ በጣም የፍቅር በጣም ሰላማዊ ታሪክ ነው ያላቸው አሁንም ድረስ። የእስልምና ወጣቶች ለኦርቶዶክስ በጣም ብዙ ውለታ ውለዋል። የኦርቶዶክስ ወጣቶችም እንደዚሁ ለእስልምና ተከታዮች በጣም ብዙ መልካም ነገር እናድርገዋል እና በጣም የሚያዋድድና መልካም የሆነ ታሪክ ነው ያላቸው እና ይህንን መልካም የሆነ ታሪክን ለማበላሸት እና በመሃል እንዲህ በሚዋደዱ ሰዎች መካከል በጣም ጸብን ለመጫር ሆን ብለው ያልተገባ ነገር በማድረግ ወንጀል ጭምር እየሰሩ ሰዎች መሃል አለመተማመንና ጥላቻን ለማንገስ እየሞከሩ ነው በጣም ብዙ ሰዎች እና በየትኛውም ቦታ ያላችሁ ሰዎች ይህንን ነገር በፍጹም መቀበል የለባችሁም፣ ማመን የለባችሁም። ሁላችሁም አንድነታችሁና ፍቅራችሁን ብታጠናክሩና ይህንን መተሳሰባችሁን ማጽናት አለብን ብዬ አስባለሁ። እግረኛው ሚዲያ ደግሞ ሁልጊዜ ተገቢ ያልሆነ ነገር በማቅረብ የሚታወቅ ሚዲያ ነው። በሰዎች ውድቀት በሰዎች ድክመት ተጠቅሞ የራሱን ስኬት ለማምጣት የሚሞክር ለህዝብ ደንታ የሌለው ፍጹም መጥፎ የሆነ በጣም ሊሰማና ሊታይ የማይገባው የሰው ስምን ለማጥፋት የሚሰራ
በጣም በጥላቻ የተሞላ ቻናል ነውና ፈጽሞ እሱን ልትከታተሉት አይገባም። እግረኛው ሚዲያ ላይ የሚቀርቡትም ምንም ጤነኛ ሰዎች አይደሉም። እሱም ባለፈውም የእሸቱን ስም ለማጥፋት የሄደበት ርቀት ይህንን የሚያሳይ ነው። በጥላቻ የተሞላ ፍጹም ልንከታተለው የማይገባ በጣም በዘረኝነት የተሞላ ሀገር ሊያፈርስ የተነሳ ፍጹም መጥፎ የሆነ ቻናል ነውና ማናችሁም እሱን ልትከታተሉት አይገባም። በጣም አደገኛ የሆነ ቻናል ነው። በጣም ልንጠነቀቅ ይገባል። ቢቻል ፍጹም እይታ መስጠት የለብንም ለእንደዚህ አይነት ቻናል፣ ለእንደዚህ አይነት ፕሮግራም። ሆን ተብሎ በሰዎች መሀል ጸብ ለመዝራት የአንድን ሰው ስም ለማጥፋት የሚሞክር የራሱን ቪዲዮ ብቻ ለማሳየት ወይንም የራሱን እውቅና ብቻ ተከትሎ የሚሰራ ምንም ጥቅም የሌለው ህዝብ መሀል ጸብ ለመጫር ወይንም የሰው ስም ለማጥፋት የሚሰራ ቻናል ነውና ፈጽሞ ልንከታተለው የማይገባና ልናስወግደው የሚገባ ቻናል ነው ይሄ እግረኛው ሚዲያ። በጣም ተመልካች ሊኖረው አይገባም እና አንድነታችንን እናጽናላለሁ። አመሰግናለሁ።